ሰላም ጤና ይስጥልን። በአሁኑ ሰዓት በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃ ተሸጋግሯል። የኢራን ሚሳኤሎች በእስራኤል ሰማይ ላይ መታየት ጀምረዋል። ፕሬዝዳንት ዶናልድ ትራምፕ ጠንካራ ማስጠንቀቂያ ሰጥተዋል። አሁን የደረሱን መረጃዎች አሉ፣ አብራችሁን ቆዩ። በቅድሚያ የትራምፕ ንግግርና ከፍተኛ ማስጠንቀቂያ። የመጀመሪያው ዜናችን የሚያተኩረው ከአሜሪካ በወጣው መረጃ ላይ ነው። ፕሬዝዳንት ዶናልድ ትራምፕ ለአገሪቱ ባደረጉት ንግግር አሜሪካ በኢራን ላይ የጀመረችውን ወታደራዊ ዘመቻ ግቡን ለመምታት ተቃርቧል ብለዋል። ፕሬዝዳንቱ አክለውም በሚቀጥሉት ጥቂት ሳምንታት ውስጥ በኢራን ላይ የሚሰነዘረው ጥቃት እንደሚጠናከርና የኢራንን የኤሌክትሪክ ኃይል ማመንጫዎች በመምታት አገሪቱን ወደ ድንጋይ ዘመን እንመልሳታለን ሲሉ ዝተዋል። የኢራን የሚሳኤል ምላሽና የእስራኤል ሁኔታ። ከትራምፕ ንግግር ጥቂት ደቂቃዎች በኋላ ኢራን ከግዛቷ ወደ እስራኤል በርካታ ሚሳኤሎችን ማስወንጨፏን አስታውቃለች። በእስራኤል ሰሜናዊ ክፍል የአደጋ ጊዜ ሳይረኖች ሲጮሁ አድረዋል። መረጃዎች እንደሚያመለክቱት ከኢራን የተተኮሱ ሚሳኤሎች መካከል አንደኛው ተበታታኝ ወይም ፍራግመንቲንግ ዋርሄድ የተገጠመለት ነበር። የእስራኤል መከላከያ ሰራዊት አብዛኞቹን ሚሳኤሎች በአየር ላይ ማክሸፉንና እስካሁን የደረሰ የሰው ሕይወት ጉዳት አለመኖሩን አስታውቋል። ዓለም አቀፍ ምላሾችና የኢኮኖሚ ቀውስ። ይህ ግጭት በዓለም አቀፍ ደረጃ ከፍተኛ ስጋት ፈጥሯል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ ውጥረቱ እንዲረግብ ጥሪ አቅርበዋል። የተባበሩት መንግስታት ደግሞ በግጭቱ ሳቢያ የተገደሉ የሰላም አስከባሪዎች ጉዳይ እየመረመረ መሆኑን አስታውቋል። ጦርነቱ በዓለም ኢኮኖሚ ላይ ጥላውን አጥልቷል። የነዳጅ ዋጋ በከፍተኛ ሁኔታ ሲጨምር፣ የኤስያ የንግድ ገበያዎች ደግሞ ከፍተኛ መውረድ አሳይተዋል። የመካከለኛው ምስራቅ ሁኔታ በየደቂቃው እየተቀያየረ ይገኛል። አዳዲስ መረጃዎች እንደደረሱን ወደ እናንተ ማድረሳችንን እንቀጥላለን። መረጃዎቹ በፍጥነት እንዲደርሷችሁ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመንካት ቤተሰብ ይሁኑ። በሌላ ቪዲዮ እስክንመለስ ሰላም።